ለመሆኑ ትናንት ከትናንት በስቲያ የት ሄዳችሁ ነው መጥቼ ያጣዋችሁ? አለ አቶ መላኩ ቁጭት እያንጨረጨረው። እኔ ለእናንተ ብዬ ያልወጣሁት ዳገት ያልወረድኩት ቁልቁለት የለም። እናም ማሰቤን ከቁም ነገር ባትቆጥሩትም እኔ ግን የአባታችሁ ውለታና ኑዛዜ አስሮ ስለያዘኝ የቻልኩትን ሁሉ አደርግላችኋለሁ አለ አይናቸውን እያየ ሁለቱን ወጣቶች። አቶ መላኩ ማለት የአባታቸው የልጅነት አብሮ አደግና የቅርብ ጓደኛ ነው። ሰውነቱ ደልደል፣ ቁመቱ ረዘም ያለና ቀላ ያለ የሚያምር አይነት ቁመና ያለው ሰው ነው። አባታቸው በልጅነታቸው ሲለያቸው በሞት አይደለም በህይወት ነው እንጂ። ጊዜው 1991 ነበር። በተራሮች በተከበበች ትንሽ መንደር ከምትገኝ አንዲት ደሳሳ ጎጆ ውስጥ ነበር የተወለደው። ለወላጆቹ ሁለተኛ ልጅ የሆነው ደጉ ለቤቱ ደግሞ የመጀመሪያ ወንድ ልጅ በመሆኑ በልጅነቱ ነበር እጆቹ ሞፈርና አርፍ የጨበጡት። ጋብቻውም ቢሆን በአፍላ ወጣትነቱ ላይ ስለተፈጸመ መልከ መልካም የሆኑ ልጆችን አፍርቶበታል። አንድ ወንድና አንዲት ሴት። በኢትዮ ኤርትራ ጦርነት ወቅት በወዶ ዘማችነት ወደ ማሰልጠኛ ገባ። ሀገሬን ከወራሪ ይከላከላለሁ ብሎ ነበር የሄደው። ከዛላምበሳ ጦርነት ከተረፉ ጥቂት ሰዎች እሱ አንዱ ሆኖ ነበር። የትግል ጓዶቹን ካጠገቡ ሲለዩ ሲያይ የአእምሮ መረበሽ ደርሶበት ስለነበር የመቀሌ ጎዳናዎች ላይ ለረጅም ዓመታት ካርቶን አነጥፎ ሲተኛ ኖረ። አንድ ምግባረ ሰናይ የእርዳታ ድርጅት ጎዳና ላይ ያሉ ሰዎችን ሲያነሳ እሱም የዚህ እድል ተጠቃሚ ሆኖ ነበር ወደ አእምሮ የሕክምና ተቋም የገባው። ገብቶም ጥሩ የሆነ የሕክምና አገልግሎት ሲያገኝ ወደ ቀድሞ ጤንነቱ እና ማንነቱ ተመለሰ። በመሆኑም ለተደረገለት እገዛ ድርጅቱን አመስግኖ ትቷቸው ወደ ሄደው ቤተሰቡ ተመለሰ። እናትና አባቱ፣ ልጆቹም፣ ቤተሰቡም ጓደኞቹም ሁሉ በሰላም አገኛቸው። ይሁንና ግን ባለቤቱ የለችም። ወይኗ ወዴት ሄደች እማዬ? ለእናቱ ያቀረበላቸው የመጀመሪያ ጥያቄ። አንተ ስትቀር እንደሞትክ ነበር የምናውቀው። ሁሌም በሐዘንና በለቅሶ እኛም ሆነን እሷ ቆየን። ቢሆንም ግን ቤተሰቧ ገና በወጣትነትሽ እንደዚህ ሐዘንተኛ ሆነሽ እስከ መቼ ትቆያለሽ? በማለት ልጆቹን በጋራ ልናሳድግ ተስማምተን ወሰዷት። እናም ለሌላ ሰው ድረዋት ሌሎች ልጆችን ወልዳለች ልጄ አሉት። በሐዘኔታ ሳግ እያነቃቸው ተናገሩ። እሱም በጣም አዘነ። ሐዘኑ ልብ ውስጥ የገባ ነበር። ልጆቹን በማግኘቱ በጣም ቢደሰትም የልጅነት ፍቅሩንና የትዳር አጋሩን ማጣቱ ግን ወደ ቀድሞ ህመሙ እንዳይመልሰው ስለፈራ ከተጫጫነው የድብርት ህመም ለመውጣት አንድ ነገር አሰበና የልብ ጓደኛውን የልጆቹን ጠባቂ ለታማኝነቱም ደግሞ እንዲረዳው ክርስትና አባታቸው ነበረና ጠርቶ እንዲህ አለው። መላኩ፣ ራሴን ለማረጋጋት አንድ ቦታ ደርሼ እመጣለሁ። እስከምመለስ ድረስ ልጆቼን አደራ በምድር በሰማይ ሰጥቻለሁ። በምድር የሰጠውህም በሰማይ እቀበልሃለሁ አደራ አለው። መላኩም መልሶ ምን ማለትህ ነው? ምን ማለትህ ነው? አልገባኝም። ምን ማለትህ ነው? አይ አሁን ምንም ለማውራት ዝግጁ አይደለሁም። እግዚአብሔር የወሰነውን እቀበላለሁ አለና ልጆቹ በሌሉበት ጓደኛውን ተሰናብቶ ከቤት ወጥቶ ሄደ። ከብዙ ጊዜ በኋላ የደጉ ልጆች በጉዞ ማህበራት አማካይነት ወደ ተለያዩ የሀገራችን ክልሎች ሲዘዋወሩ ቆይተው በስተመጨረሻ ወደ አንድ ገዳም መዳረሻቸውን አደረጉ። በዚያም እየተዘዋወሩ ጥንታዊ በሆነው ገዳም ውስጥ ያሉትን ንዋየ ቅድሳት ሲጎበኙ ቆይተው እስቲ አሁን ደግሞ እረፍት ውሰዱና ምግብ ቀማምሳችሁ ትመለሳላችሁ አሏቸው የገዳሙ አበምኔት። እነሱም ወደ ተዘጋጀላቸው ማረፊያ ሄዱ። ትላልቅ መነኮሳት አባቶች እግራቸውን ሊያጥቧቸው ወደ እነሱ ቀረቡ። ኧረ እኛ በእናንተ ልንታጠብ አይገባንም? አይሆንም አሉ። አይ እናንተ መታጠብ ባትፈልጉም ለኛ ግን ከእግዚአብሔር ክብር እናገኝበታለን። አይ መታጠብ አለባችሁ ሲሉ
ለመኗቸው። ቢሆንም ግን እንደዚህ መሆን እንደማይገባ ለነሱ ክብር መሆኑን ገልጸውላቸው የጨነቃቸውን ቢሆን ተስማሙ። እግራቸውን ሊያጥቧቸው ከመጡት መነኮሳት አንዱ አባታቸው አባ ደጉ ነበሩ። ልጆቹ በከፍተኛ ናፍቆትና ሰቀቀን አቅፏቸው ስቅስቅ ብለው ተላቀሱ። አባ ምን ነው እኛን ትተው ምን ነው አሏቸው እንደተመካከረ ሰው በኩል ድምፅ። ልጆቼ ዓለሙ ማንነቴን አሳጣኝ፣ እግዚአብሔርን መሸሸጊያ ያደረኩ፣ እሱም በቤቱ አጸናኝ። እንደምትመጡ አውቅ ነበር። በዓለም ሆኜ ሐዘኔን ከምጭንባችሁ እዚህ ሆኜ በጸሎት ባጠነክራችሁ እንደሚሻል አስቤ ነው የወሰንኩት። አትዘኑ ልጆቼ፣ አምላኬ ቤት ነው ያለሁት ብለው በፍጹም ትህትናና ፍቅር አጽናኗቸውና የገዳሙን ዳቤ አቅርበውላቸው ከተመገቡ በኋላ ጥቂት መንገድ ሸኟቸው። አቶ መላኩም ከቤት ወጥተው የማያውቁ ልጆች እንዴት አንድ ሳምንት ሙሉ ይጠፋሉ በማለት በጭንቀት ተውጠው ሰነበቱ። ለዚያም ነው ዛሬ ሲያገኟቸው ለመቆጣት የዳዳቸው። ምክንያቱም እሳቸውም ጓደኛቸው አንድ ቀን እንደሚመለሱ እየጠበቁ ስለሚገኙ አደራቸውን ጠብቀው ማስረከብ ይፈልጉ ስለነበር ነው።